السلام عليكم ورحمة الله وبركاته. ودنا يتكبراتو يا الفاروق إسلاميك سينتر تكتاتايوች ዛሬ በአላህ ፍቃድ የምናየው شروط لا إله إلا الله የላ ኢላሃ ኢላላህ መስፈርቶችን እናያለን ኢንሻአላህ። እንደሚታወቀው አንድ ሰው በቃሉ ብቻ ላ ኢላሃ ኢላላህ ስላለ ተጠቃሚ አይሆንም ማለት ነው። ሰለፎችም እንደተናገሩት አንድ ሰው ላ ኢላሃ ኢላላህ ካለ ተጠቃሚ እንዲሆን የተለያዩ መስፈርቶች አሉ። እነሱን ማሟላት እንዳለበት ይናገራሉ ማለት ነው። ሐሰኑል በስሪ እንደተገኘው ምን ተባሉ? ሐሰኑል በስሪ ኢነ ናሰን የቁሉነ መን ቃለ ላ ኢላሃ ኢላላህ ደኸለል ጀነ፣ ሰዎች እኮ ላ ኢላሃ ኢላላህ ያለ ሰው ጀነት ይገባል ይላሉ። ስለነዚህ ሰዎች ምን ትላለህ ተብሎ ሲጠየቅ ምን አለ? ፈቃል መን ቃለ ላ ኢላሃ ኢላላህ፣ ላ ኢላሃ ኢላላህ ያለ ሰው ፈአዳ ሐቀሃ ደኸለል ጀነ፣ ሐቋን የሷ ህግጋቶችና ሸርጦች አሉ። እሷን በዛ መልኩ ላኢላሃ ኢላላህ ያለ ሰው አው እውነትም ጀነት ገባ በሚል ሸርጦች ወይም መስፈርቶች እንዳሉት አረጋገጠ ማለት ነው። እንደዚሁ ወህብ ኢብኑ ሙነቢህ እንደዚህ ተብሎ ለተጠየቀው የሰጠውን መልስ አለይሰት ላኢላሃ ኢላላህ ሚፍታሁል ጀነ፣ ላኢላሃ ኢላላህ የጀነት ቁልፍ አይደለችምን ተብሎ ሲጠየቅ ቃለ በላ፣ እንዴታ አው ነች። ወላኪን ማሚ ሚፍታሂን ኢላ ለሁ አስናን፣ ምንም ቁልፍ የለም ምን ቢኖረው እንጂ ጥርሶች ቢኖሩት እንጂ። ስለዚህ ላኢላሃ ኢላላህን መስፈርቷን ሸርጧን አሟልተህ ከመጣህ እውነትም የጀነት ቁልፍ ናት በማለት ለላኢላሃ ኢላላህ ሸርጦች እንዳሏት እሳቸውም ያረጋግጣሉ ማለት ነው። ስለዚህ ስለ ላኢላሃ ኢላላህ የተቀመጡ ፈዳኢሎችን ለማግኘት ላኢላሃ ኢላላህ ሸርጧን አሟልተን ምን ማድረግ ይኖርብናል? ማመንና ማረጋገጥ ይኖርብናል ማለት ነው። እና የላኢላሃ ኢላላህ ሸርጦችን የተለያዩ ዑለማዎች በተለያየ ግጥም አስቀምጠውታል። አንድ የተቀመጠበት ግጥም ምን ይላል? ወቢሹሩጢ ሰብዐቲን ቀድ ቁይደት፣ በሰባት መስፈርቶች ተገድባለች። ወፊ ኑሱሲል ወሕይ ሐቀን ወረደት፣ እንደዚሁም በቁርአንና በሐዲስ በወሕይ በትክክል መታለች በሰባት ሸርጦች ማለት ነው። ፈኢነሁ ለም የንተፊዕ ቃኢሉሃ፣ ነገሩ እንዲህ ነው፣ ላኢላሃ ኢላላህ ያላት ሰው አይጠቀምባትም። ቢኑጥቅ ኢላ ሐይሱ የስተክሚሉሃ፣ እነዚህን ሸርጦችን አሟልቶ ላኢላሃ ኢላላህ ያለ እንደሆነ እንጂ ዝም ብሎ ላኢላሃ ኢላላህ ስላለ አይጠቀምም። እነዚህ ሸርጦች ምንድናቸው ከተባለ አልዕልሙ ወልየቂኑ ወልቀቡሉ ወልኢንቅያዱ ፈድሪ ማ አቁሉ። ምን ይላሉ? አልዕልሙ አንደኛው መስፈርት እውቀት ነው። ሁለተኛው ወልየቂኑ እርግጠኝነት፣ ሶስተኛው ወልቀቡሉ መቀበል ነው። አራተኛው ወልኢንቅያዱ መጎተት ወይም ደግሞ መታዘዝ ነው። ፈድሪ ማአቁሉ የምለውን እወቅ። ሌላው ወሲድቁ ወልኢኽላሱ፣ ወሲድቁ እውነት ማለት፣ ወልኢኽላሱ ለአላህ ጥርት አድርገን የአላህን ፊት ብቻ ፈልገን ላኢላሃ ኢላላህ ማለት፣ ወልመሐባ ሌላኛው ደግሞ ውዴታ ነው። ወፈቀከ አላሁ ሊማ አሐባ፣ አላህ ለወደደው ነገር ይወፍቅህ ይላሉ ማለት ነው። እነዚህ ሰባቱ የላኢላሃ ኢላላህ ሸርጦች ናቸው። አጠር ባለ መልኩ ከመረጃ ጋር ለማየት እንሞክራለን። የመጀመሪያውን ስናይ አልዕልሙ ቢመዕናሃ አልሙራዱ ሚንሃ ነፍየን ወኢስባተን፣ ማረጋገጥ ያለብን እያረጋገጥ፣ ውድቅ ማድረግ ያለብን ውድቅ እያደረግን ላኢላሃ ኢላላህን በእውቀት ማለት። ይህን አስመልክቶ አላህ ሱብሓነሁ ወተዓላ ፈዕለም አነሁ ላኢላሃ ኢላላህ ወስተግፊር ሊዘንቢክ፣ ከአላህ በስተቀር በእውነት የሚመለክ አምላክ አለመኖሩን እወቅ ይላቸዋል ለረሱል ሰለላሁ ዐለይሂ ወሰለም። ወስተግፊር ሊዘንቢክ፣ ከዛ በኋላ ደግሞ ለወንጀልህ ደግሞ ማርታን ጠይቅ። ሌላም ቦታ ላይ ኢላ መን ሸሂደ ቢልሐቅ ወሁም ያዕለሙን፣ በእውነት የመሰከሩት ሲቀሩ ወሁም ያዕለሙን፣ እነሱ እያወቁ። ይሄ የላኢላሃ ኢላላህ ሸርጥ ነው ማለት ነው። በሐዲስም ስናይ ረሱሉ ሰለላሁ ዐለይሂ ወሰለም ይላሉ መማተ ወሁወ ያዕለሙ አነሁ ላኢላሃ ኢላላህ ደኸለል ጀነ፣ ከአላህ በስተቀር በእውነት የሚመለክ አምላክ አለመኖሩን እያወቀ የሞተ ሰው ደኸለል ጀነ፣ ጀነት ገባ ይላሉ ማለት ነው። ስለዚህ ይሄ አንደኛው ሸርጥ ነው። ሌላኛው አልየቂን እርግጠኛነት ነው ማለት ነው። አላህ ሱብሓነሁ ወተዓላ ይህን አስመልክቶ ኢነመል ሙእሚኑነ አለዚነ አመኑ ቢላሂ ወረሱሊሂ ሱመ ለም የርታቡ፣ ኢነመል ሙእሚኑን ሙእሚኖች ማለት በእርግጥ እነዚህ ናቸው። አለዚነ አመኑ እነዛ ያመኑ፣ ቢላሂ በአላህ፣ ወረሱሊሂ በመልክተኛው፣ ሱመ ለም የርታቡ ከዛም ያልተጠራጠሩት ናቸው በማለት እርግጠኛነት እንደሚያስፈልግ ሁለተኛው መስፈርት መሆኑን ይነግረናል ማለት ነው።
ረሱሉም ሰለላሁ ዐለይሂ ወሰለም ይላሉ አሽሀዱ አን ላ ኢላሃ ኢለላህ ወአኒ ረሱሉላህ ከአላህ በስተቀር በእውነት የሚመለክ አምላክ አለመኖሩን እመሰክራለሁ እኔም የአላህ መልእክተኛ መሆኔን እመሰክራለሁ። ከዛስ ላ የልቀላሁ ቢሂማ ዐብዱን ገይረ ሻኪን ፊሂማ ኢላ ደኸለል ጀነ በእነዚህ ላኢላሃ ኢለላህ ሙሐመዱን ረሱሉላህ በሚለው ሳይጠራጠር አንድ ሰው መስክሮ አላህን አይገናኝም ጀነት ቢገባ እንጂ ይላሉ ማለት ነው ረሱል ሰለላሁ ዐለይሂ ወሰለም። ይሄ ሁለተኛው መስፈርት ነው። ሶስተኛው አልኢኽላስ የአላህን ፊት ብቻ ፈልገን ምን ማድረግ ይኖርብናል? ላኢላሃ ኢለላህ ማለት ይኖርብናል። አላህ ይህን አስመልክቶ ኢኽላስን አስመልክቶ ምን ይላል? አላ ሊላሂ ዲኑል ኻሊስ ጥርት ያለው ዲን ለአላህ ነው በማለት አዋጅ እያለ ይነግረናል ማለት ነው። ረሱሉም ሰለላሁ ዐለይሂ ወሰለም ምን አሉ? አስዐዱ ናሲ ቢሸፋዓቲ የውመል ቂያማ መን ቃለ ላኢላሃ ኢለላህ ኻሊሰን ሚን ቀልቢ የቂያማ ቀን በኔ ሸፋዓ እድለኛው ሰው ማለት ከልቡ ጥርት ተርጎ ላኢላሃ ኢለላህ ያለ ሰው ነው በማለት የኢኽላስን መስፈርት ይነግሩናል ማለት ነው። ሌላኛው እውነተኛነት ነው ማለት ነው። እውነተኛነት ነው። ለረሱል ሰለላሁ ዐለይሂ ወሰለም ሙናፊቆች እኛ እኮ አንተ መልእክተኛ መሆንህን እንመሰክራለን የውሸታቸውን ብለዋቸው ነበረ። ግን አላህ ውሸተኛ መሆናቸውን መልሶባቸዋል። ኢዛ ጃአከል ሙናፊቁነ ቃሉ ነሽሀዱ ኢነከ ለረሱሉላህ ወላሁ ያዕለሙ ኢነከ ለረሱሉህ ወላሁ የሽሀዱ ኢነል ሙናፊቂነ ለካዚቡን። አላህ ምን አለ? ሙናፊቆች መተውህ አንተ የአላህ መልእክተኛ መሆንህን እንመሰክራለን ባሉህ ጊዜ ወላሁ ያዕለሙ ኢነከ ለረሱሉህ አላህ የሱ መልእክተኛ መሆንህን ያቃለ ወላሁ የሽሀዱ ኢነል ሙናፊቂነ ለካዚቡን አላህ ሙናፊቃን ውሸተኞች መሆናቸውን ምን ይላል? ይመሰክራል። ስለዚህ ውሸተኛ ሳንሆን በእውነተኛነት መመስከር ይኖርብናል ማለት ነው። ረሱሉ ሰለላሁ ዐለይሂ ወሰለም ምን ይላሉ? ማ ሚን አሐድን የሽሀዱ አን ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ ሲድቀን ሚን ቀልቢ ማንም አይኖርም ከአላህ በስተቀር በእውነት የሚመለክ አምላክ የለም ሙሐመድም የአላህ መልእክተኛ ነው ብሎ የሚመሰክር የለም ሲድቀን ሚን ቀልቢ ከልቡ በእውነተኛነት ኢላ ሐረመሁላሁ ዐለናር አላህ በእሳት ክልክል ቢያደርገው እንጂ ማለት ነው። አምስተኛው መስፈርት አልመሐባ መውደድ ነው ማለት ነው። ረሱሉ ሰለላሁ ዐለይሂ ወሰለም መሐባን አስመልክቶ አውሰቁ ዑረል ኢስላም አልሑቡ ፊላህ ወልቡግዱ ፊላህ ጠንካራው የኢስላም ገመድ ለአላህ ብሎ መውደድ ነው፣ ለአላህ ብሎ መጥላት ነው። ስለዚህ ይህም የላኢላሃ ኢለላህ መስፈርት ነው ማለት ነው። ሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ይላል ወሚነ ናሲ መን የተኺዙ ሚን ዱኒላሂ አንዳደን ዩሒቡነሁም ከሑቢላህ ከሰዎች ውስጥ ባላንጣን የሚይዙ አሉ። ዩሒቡነሁም ከሑቢላህ እነዚህም ባላንጣዎቻቸውን ልክ አላህን እንደሚወዱት ይወዳሉ። ወለዚነ አመኑ አሸዱ ሑበን ሊላህ ያመኑት ግን ለአላህ ያላቸው ውዴታ የበረታ ነው። ስድስተኛው አልኢንቂያድ መጎተት ወይም ደግሞ ሙሉ በሙሉ መታዘዝ ማለት ነው። ይህን አስመልክቶ አላህ ሱብሓነሁ ወተዓላ ወአኒቡ ኢላ ረቢኩም ወአስሊሙ ለህ ወደ ጌታችሁ ተመለሱ ለሱም እጅ እግራችሁን ስጡ ሙሉ ታዛዥ ሁኑ በማለት አላህ ሱብሓነሁ ወተዓላ ያዘናል ማለት ነው። ሌላም ቦታ ላይ ወመን አሕሰኑ ዲነን ሚመን አስለመ ወጅሀሁ ሊላህ ወሁወ ሙሕሲን በማለት ይነግረናል። ሌላኛው ሰባተኛው አልቀቡል መቀበል ነው ማለት ነው። አላህ ይህን አስመልክቶ ይለናል ሱመ ኑነጂ ሩሱለና ወለዚነ አመኑ መልእክተኛችንና እነዚያን ያመኑትን ፈላህ ነጃ እናወጣለን። ከዛሊከ ሐቀን ዐለይና ኑንጂል ሙእሚኒን ልክ እንደዚሁ በእኛ ላይ ሐቅ ነው ኑንጂል ሙእሚኒን ምእመናንን ፈላህ ነጃ እናወጣለን። ስለዚህ እነዚህ የላኢላሃ ኢለላህ ሸርጦች ናቸው። ላኢላሃ ኢለላህ ብለን ተጠቃሚ እንድንሆን እነዚህን ሸርጦች አሟልተን ላኢላሃ ኢለላህ ማለት ይኖርብናል። አላህ ይወፍቀን። በላኢላሃ ኢለላህ ከሚጠቀሙ ሰዎች አላህ ያደርገን። ወሰለላሁ ወሰለም ዐላ ነቢና ሙሐመድ። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።